ነገሮች በእኛ ላይ ኃይል የሚኖራቸው የሚጎዱን ትኩረት ስንሰጣቸው ምላሽ ስንሰጣቸው። ይህ የአእምሮ ህግ ነው። ማንኛውም ነገር ትኩረት የሰጠነው ነገር ያድጋል፣ ጥሩም ይሁን መጥፎ። ስለዚህ ውጫዊው ዓለም በእኛ ላይ ስልጣን የለው፣ በእኛ ላይ ኃይል የለው። ኃይል ግን የምንሰጠው እኛ ነን። ምን በማድረግ? ትኩረት በማስጠት ትኩረት በማድረግ ኃይል እንሰጠዋለን። ያ ይጎዳናል። እነኚህን ሁለት መጽሐፍ ቅዱሳዊ ቃላት መጽሐፍ ቅዱሳዊ አስተምህሮቶች እንደ ምሳሌ እንውሰድ። ከኢየሱስ አስተምህሮት እነኚህን ሁለቱን እንውሰድ። ለምሳሌ የመጀመሪያው ክፉን ሰው አትቃወሙ የሚለው። ክፉን ሰው አትቃወሙ ምን ማለት ነው? ክፉን ስንቃወም፣ ክፉን በክፉ ስንመልስ ኃይል እየሰጠነው ነው። እኛ ላይ እንዲሰለጥን ኃይል እየሰጠነው ነው። በራሱ ግን ኃይል የለው። ማንም ሰው ክፉ ቢያስብ፣ ክፉ ቢያደርግ፣ ክፉ ቢያልም ወይም በክፉ ቢያየን ወይም መጥፎ ተንኮል ቢያስብብን ያ ኃይል የለው። ያ ክፋት ኃይል የሚኖረው እኛ መልስ ስንሰጠው ነው። እኛ ሬዚስት ስናደርገው፣ እኛ ስንቃወመው፣ እኛ ስንከላከለው፣ እኛ ስናስበው ነው። ይህ ሜንታል ሎው ነው። ምክንያቱም ለአንድ ነገር ለአንድ ክፉ ነገር ክፉ ምላሽ መስጠት ስንጀምር ወጥመድ ውስጥ ነው የምንገባው ማለት ነው። አእምሯችን ሁልጊዜ ያንን ያስባል። እንዴት ምላሽ መስጠት እንዳለብን እናስባለን። ምን ማድረግ እንዳለብን እናስባለን። በዛ ጊዜ እኛ ኮራፕት እናደርጋለን ማለት ነው። ከትክክለኛው ማንነታችን እንወጣለን። ስለዚህ በዛ ነገር እንያዛለን ማለት ነው። ስለዚህ ክፉ ነገር በእኛ ላይ ኃይል የሚኖረው አቴንሽን ስንሰጠው፣ ሪስፖንድ ስናደርግ፣ መልስ ስንሰጥ፣ ያንን ነገር ለማስቆም ስንታገል ነው። ነገር ግን ክፉን ሰው በበጎ ስንመልስ ግን አቅም ያጣል። ክፉን በክፉ ለመመለስ መሞከር ነዳጅ ማርከፍከፍ ነው። ስለዚህ እንታሰራለን በዛ ነገር ውስጥ ማለት ነው። አእምሯችን ለዛ ነገር በጣም ትኩረት ስለሚሰጥ ማለት ነው። ያንን ነገር የምናስቀረው ክፉን ነገር ከህይወታችን የምናስቀረው ግን ትኩረት በመንሳት ነው። ትኩረት በምንነሳበት ጊዜ ምንድን ነው የምናደርገው? እናስርበዋለን። ያንን እሳት እናስርበዋለን። መልስ ለመስጠት በምንታገል ጊዜ ግን ጋዝ እናርከፈክፋለን። ስለዚህ እኛም እዛ ወጥመድ ውስጥ እንገባለን፣ ኮራፕት እናደርጋለን፣ አእምሯችን ይበከላል ማለት ነው። ሁለተኛው ጠላታችሁን ውደዱ የሚለው አስተምህሮት ነው። ጠላታችንን የምንወደው ለምንድን ነው? ራሳችንን መስዋዕት ለማድረግ አይደለም። ነገር ግን ጠላታችንን የሚጠሉን የምናዳክመው ፍቅር በመስጠት ነው። ኒውትራላይዝ የምናደርገው ጥላቻ ኃይል እንዳይኖረው የምናደርገው ጥላቻ አቅም እንዳይኖረው የምናደርገው በምንድን ነው? ፍቅር በመስጠት ነው። ጥላቻን በጥላቻ እንመልስ ካለን አሁን እኛ ራሳችን ታሰርን ማለት ነው። ሆል ኤነርጂያችን ታሰረ ማለት ነው። አእምሯችን ኮራፕት አደረገ ማለት ነው። ስለዚህ እነኚህ ሁለት አስተምህሮቶች ራሳችንን መስዋዕት እንድናደርግ የሚጠይቁ ሳይሆን አእምሯችንን ከክፉ ነገር እንድንጠብቅ ፒውር የሆነውን ማይንዳችንን እንድንጠብቅ የሚያግዙን ናቸው። ስለዚህ በውጪ ያለ ማንኛውም ነገር ኃይል የሚኖረው በእኛ ምላሽ ላይ ተመስርቶ ነው። ለክፉ ነገር ክፉ ስንመልስ እናሳድገዋለን። ለክፉ ነገር በጎ ስንመልስ ግን እናጠፋዋለን ማለት ነው። ስለዚህ ኃይላችን ያለው በእኛ ውስጥ ነው ማለት ነው። ውጪው ኃይል የለውም። የሁሉ ነገር ኃይል ያለው እኛ ውስጥ ነው። ኃይላችንን የምናሳርፍበት ቦታ ግን ህይወታችንን ይወስነዋል ማለት ነው። ታንኪዩ